ሰላም እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ ይብዛ። አንድ ጥያቄ ጠይቃችሁ በህይወታችሁ ቢሳካልኝ የምትሉት አንድ ነገር ብቻ ምንድን ነው? እኔ በህይወቴ ቢሳካልኝ ብዬ የማስበው ነገር ማለት ነው ኢየሩሳሌም መሄድ የጠዋትም የማታም የሁል ጊዜ ምኞቴ ነው ማለት ነው። በዙ አጋጣሚ ስፖንሰር ሆናችሁ ኢየሩሳሌም ብትወስዱኝ ደስ ይለኛል። ማለት ተሳልሜ ለመመለስ ማለት ነው። እኔ እዛው የሚያስቀረኝ ካለ ደስ ይለኛል እና በጣም ሁል ጊዜ የምመኛት ሀገር ኢየሩሳሌም ነች። ከሀገር የራሱ ከኢትዮጵያ ሁለተኛ ሀገር የምወዳት እስራኤል ናት ማለት ነው። የእስራኤል ፍቅር ያደረብኝ መቼ እንደው ታውቃላችሁ? መጽሐፍ ማንበብ ስጀምር ነው። መጽሐፍ ቅዱስ ማንበብ ስጀምር አላውቅም። ከዛ በፊት ስለ እስራኤል እሰማለሁ እንጂ ያን ያክል ፍቅሩ የለኝም። ግን በመጽሐፍ ቅዱስ ሳነብ እኔ እንጃ አላውቅም፣ ብቻ ግን በጣም ነው የምወዳት ማለት ነው። ያው ሁላችንም ክርስቲያን ልንወዳት ግድ ነው። ሃይማኖታችን የወጣበት ሀገር ነው። ሲቀጥል የአምላካችን ሀገር ነው፣ የቅዱሳን ሀገር ነው፣ የሐዋርያት ሀገር ነው፣ የሁሉም የእመቤታችን ሀገር ነው። ስለዚህ እስራኤልን ልንወዳቸው ግዴታ ነው። እኔ ደግሞ በጣም ከሚባለው በላይ በጣም ነው የምወዳቸው፣ በጣም ማለት ነው። እና ሁልጊዜም ለኢየሩሳሌም ሰላሟን ይስጣት ፈጣሪ። ስለ ኢየሩሳሌም መቼም ማረሳት ቅዱስ ዳዊት እንደተናገረው ኢየሩሳሌም ሆይ ብረሳሽ ቀኝ ትርሳኝ እንዳለው እኔም እንደዛ ነው የምለው። ኢየሩሳሌምን ብረሳት ቀኝ ትርሳኝ ባላስባት ምላሴ ከጉሮሬ ጣበቅ ነው የምለው እኔ ማለት ነው። እና ኢየሩሳሌምን በጣም ነው የምወዳት በጣም እግዚአብሔር አምላክ ብሎ ከስደት ተመልሼ ኢየሩሳሌምን ባያት በጣም ደስ ይለኛል። ከዛ በኋላ ባልኖር ራሱ ደስ ይለኛል። የእውነት እኔ እንጂ አላውቅም፣ ብቻ በጣም ነው መወዳት ከምላችሁ በላይ ማለት ነው። እና በዙ አጋጣሚ ይህን ቪዲዮ ካያችሁ ኢትዮጵያ ያላችሁ የምትሄዱ መንፈሳውያን አባቶች እንዲሁም አስጎብኚዎች ማለት ነው ይህን ቪዲዮ ካያችሁት እንዳጋጣሚ አባካችሁን ውሰዱኝ አብራችሁ ሂጂ ልመለስ ማለት ነው። እና አመሰግናለሁ።